ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራ ክልል ህዝባዊ ተጋድሎ በአራቱም ቀጠናዎች ተጠናክሮ ቀጥሏል። ባለፉት 2 ቀናት የአብይ አህመድ ሰራዊት በከፍተኛ ቁጥር ወደ ፋኖ መንደር እየኮበለለ መሆኑን ያገኘናቸው መረጃዎች ያመለክታሉ። ሰሜን ሸዋ ላይ ሁለቱ የፋኖ አደረጃጀቶች የአማራ ፋኖ ብሔራዊ ኃይል አፋባህና የአማራ ፋኖ ህዝባዊ ድርጅት አፋሃድ የተቀናጀ ጥቃት በአብይ አህመድ ሰራዊት ላይ በመፈጸም ከፍተኛ ኪሳራ ማድረሳቸው ታውቋል። በጎንደር በተለያዩ አካባቢዎች ሰሞኑን በተካሄዱት የማጥቃት ተልዕኮዎች በርካታ ያገዛዙ ሰራዊት አባላት ሙት፣ ቁስለኛና ምርኮኛ መሆናቸውን ያገኘነው መረጃ ያመለክታል። የአብይ አህመድ አገዛዝ በተተኳሽ ጥይቶችና በእግረኛ ወታደር ከፍተኛ እጥረት እንደገጠመውና መደበኛ ውጊያዎችን ለማድረግ የሚያስችል ሙሉ አቅም እንደሌለው ወታደራዊ አዛዦቹ በር ዘግተው እየመከሩ ሲሆን የአማራ ክልሉን ጦርነት ከዚህ በላይ መቀጠል አጠቃላይ ሽንፈትንና ውድቀትን የሚያስከትል እንደሆነ ድምዳሜ ላይ መድረሳቸውም እየተነገረ ነው። ባህር በር እናመጣለን፣ አሰብን እናስመልሳለን የሚለው የአብይ አህመድ አገዛዝ ቅስቀሳ ቀዝቀዝ ያለበትም አንዱ ምክንያት ወታደራዊ ቁመናው እየተዳከመ ከመምጣቱ ጋር የተያዘ እንደሆነ የሚገልጹት ለጉዳዩ ቅርበት ያላቸው ወገኖች ከቅርብ ጊዜ ወዲህ የኃይል ፉከራውም እየበረደ ከኤርትራ ጋር አሸማግሎን የሚል ጥሪ ከብልጽግና መንደር እየተሰማ መምጣቱንም ጠቁመዋል። ይህ በእንዲህ እንዳለ በእንግሊዙ የዜና ማሰራጫ ኮርፖሬሽን ቢቢሲ የተሰራጨውና በአማራ ክልል በአብይ አህመድ ሰራዊት እየተፈጸመ ያለውን የአስገድዶ መድፈር ጥቃት በተመለከተ ዓለም አቀፍ ጫና በአብይ አህመድ አገዛዝ ላይ እንዲደረግ ጥሪ እየቀረበ ነው። ጉዳዩ በአማራ ክልል ያለውን የተደበቀ ወንጀል ያጋለጠ በመሆኑ ዓለም ትኩረት እንዲሰጠው እያደረገ እንዳለም ተመልክቷል። ከ2600 በላይ ሴቶች ከ8 ዓመት እስከ 62 ዓመት የሚደርሱ የአማራ ተወላጆች በአብይ አህመድ ወታደሮች በደቦ አስገድዶ መድፈር ጥቃት እንደተፈጸመባቸው የሚያጋልጠው የቢቢሲ የሰሞኑ ሪፖርት በመንግስታቱ ድርጅትም ሆነ በዓለም አቀፍ ተቋማት ትኩረት የሚሰጠው እንደሚሆን እየተነገረ ነው። የአማራ ፋኖ ህዝባዊ ድርጅት አፋሃድ ለተባበሩት መንግስታት ድርጅት አስቸኳይ ጥሪ አቅርቧል። ጥቃቱ የዘር ማጥፋት በመሆኑ ድርጅቱ አፋጣኝ ምላሽ በመስጠት ለአማራ ህዝብ በቶሎ እንዲደርስ ነው አፋሃድ ጥሪ ያደረገው። የዩኒቨርሲቲ ተማሪዎች ተቃውሞ በቀጠለበት በዚህ ሰሞን የአብይ አህመድ ታጣቂዎች 2 ተማሪዎችን መግደላቸው ተገለጸ። ዛሬም በበርካታ ዩኒቨርሲቲዎች ተቃውሞ እየተካሄደ ነው። በተማሪዎች የሚነሱ ጥያቄዎች ወደ አጠቃላይ የነጻነትና የፍትህ መከበር ጉዳይ መሻገሩ ተመልክቷል። የደባርቅ ዩኒቨርሲቲ ተማሪዎች ለኢትዮጵያን ህዝብ ጥሪ አድርጓል። በሁሉም የህብረተሰብ ክፍሎች እየተካሄደ ያለው ህዝባዊ እምቢተኝነትም ተጠናክሮ እንደቀጠለ ነው። በባሌ ዞን ትምህርት ቤቶች ተዘግተው ተማሪዎች አደባባይ በመውጣት ለመምህራኖቻቸው ያላቸውን ድጋፍ ማሳየታቸው ታውቋል። በከባድ ተሽከርካሪ ሹፌሮች የተጀመረው አድማም ሞጆ ላይ ለ3ኛ ቀን ቀጥሏል። ለኮቴ ክፈሉ ተብለው እንዳይንቀሳቀሱ የተደረጉት በመቶዎች የሚቆጠሩ ከባድ ተሽከርካሪ ሹፌሮች አንከፍልም ብለው አድማቸውን ቀጥለዋል። በሲዳማ ዞን አሁንም በርካታ ወረዳዎች ትምህርት ቤቶች የመማር ማስተማር ሂደቱን አልጀመሩም። በሃዲያ ዞን የመንግስት ሰራተኞች የጀመሩትን የተቃውሞ እንቅስቃሴ አጠናክረው ለመቀጠል እየመከሩ መሆናቸውን በደረሰን መረጃ ላይ ተመልክቷል። በኦሮሚያ ክልል በሚገኙ ዩኒቨርሲቲዎች መነሻ ሆኖ የተጀመረው የዩኒቨርሲቲ ተማሪዎች ተቃውሞ ወደ አማራ ክልል መግባቱን ተከትሎ የአብይ አህመድ ታጣቂዎች የኃይል እርምጃ ወስደዋል። በደባርቅ፣ በደብረ ታቦር፣ በባህር ዳር ዩኒቨርሲቲዎች ተቃውሞ የተጀመረ ሲሆን በጎንደር፣ በደብረ ማርቆስ፣ በወሎና በሌሎች በአማራ ክልል በሚገኙ ዩኒቨርሲቲዎች ተቃውሞ ለመጀመር እንቅስቃሴዎች እየታዩ ነው። ወረቀቶች ተበትነዋል። በታንክ የታጀበው የአብይ አህመድ ሰራዊት በአንዳንድ ዩኒቨርሲቲዎች ዘልቆ በመግባት ተማሪዎችን እያስፈራራ እንዳለም ከደረሰን መረጃ ለማወቅ ተችሏል። የአብይ አህመድ ታጣቂዎች በደባርቅ ዩኒቨርሲቲ ለተነሳው የተማሪዎች ተቃውሞ ምላሻቸው ጥይት ሆኖ 2 ተማሪዎችን መግደላቸው ታውቋል። በርካታ ተማሪዎች መቁሰላቸውም ተገልጿል። ታፍነው የተወሰዱ እንዳሉም ከስፍራው በደረሰን መረጃ ላይ ተመልክቷል። በአማራ ክልል የሚገኙ አብዛኞቹ ዩኒቨርሲቲዎች የአብይ አህመድ ሰራዊት ወታደራዊ ማዘዣ ጣቢያ ካደረጋቸው 2 ዓመት እንደሆነው በመጥቀስ ተማሪዎች ለተቃውሞ እንዳይወጡ
ሳይወጡ እዚያው በግቢያቸው ውስጥ በታንክና በዙ 23 በመክበብ ከፍተኛ አፈና እየተፈጸመባቸው እንዳለም ለማወቅ ተችሏል። ይህ በእንዲህ እንዳለ የተለያዩ ጥያቄዎችን በተለይም የደሞዝን ጉዳይ ዋና አጀንዳ ሆኖ በበርካታ አካባቢዎች የተጀመረው ህዝባዊ ተቃውሞ በዚህ ሳምንትም ተጠናክሮ እንደቀጠለ ነው። በባሌ ምስራቃዊ ዞን ሁሉም የአንደኛና ሁለተኛ ደረጃ ትምህርት ቤቶች ተዘግተው ተማሪዎች ለመምህራኖቻቸው ያላቸውን ድጋፍ አደባባይ ወጥተው አሳይተዋል። በሃዲያም ከዚህ ቀደም መምህራኖቻችን ይመለሱ፣ እነሱ እየተራቡ እኛ መማር አንችልም በሚል ተማሪዎች የተቃውሞ ትዕይንት ማድረጋቸውን በዚህ ሰሞንም መቀጠላቸውን ነው የደረሰን መረጃ የሚያመለክተው። የመምህራን ተቃውሞ ያዝለቀቅ እያደረገው በዚህ ሳምንትም እየተካሄደ ነው። በሲዳማ፣ በስልጤ፣ በሃዲያ፣ በጋምቤላ፣ በቤኒሻንጉል ጉሙዝ፣ በኦሮሚያ ክልሎች መምህራን አንድ አይነት ድምጽ እያሰሙ ነው። ይህ በእንዲህ እንዳለም የአብይ አህመድ አገዛዝ ትምህርት ቤቶችና ከፍተኛ ተቋማት ከሚያዝያ 5 በፊት የዘንድሮውን ትምህርት እንዲያጠናቅቁና የ2018 የትምህርት ዘመንን እንዲዘጉት ውስጣዊ መመሪያ ማስተላለፉ ታውቋል። አንዳንድ የክልል ምክር ቤቶች ከወዲሁ ውሳኔውን ያለ ውይይት ተቀብለው ተግባራዊ ያደረጉ ሲሆን ለየትምህርት ቤቶቹ ትዕዛዝ ማስተላለፋቸውንም ያገኘነው መረጃ ያመለክታል። የ2018 ምርጫ ከመካሄዱ 6 ሳምንት በፊት ተማሪዎች ወደ የቤታቸው እንዲሄዱና ምንም አይነት የተቃውሞ እንቅስቃሴ እንዳይደረግ ከፍተኛ ዝግጅት ላይ የሚገኘው የአብይ አህመድ አገዛዝ ህዝባዊ ተቃውሞ ከምርጫው አስቀድሞ ይቀሰቀሳል የሚል ስጋት እንዳለው ከምንጮች መረጃ ለማወቅ ተችሏል። ደሞዝ ለመክፈል አቅም እንደሌለውና ነባሩንም ክፍያ ለመፈጸም ከፍተኛ የገንዘብ እጥረት የገጠመው የአብይ አህመድ አገዛዝ ምናልባትም በመላ ሀገሪቱ የሚገኙ ዩኒቨርሲቲዎችን ከወዲሁ ሙሉ በሙሉ በመዝጋት የመጣውን ህዝባዊ ቢተኝነት ለመቀልበስ እየመከረበት እንዳለም ያገኘነው መረጃ ያመለክታል። ዘግይቶ በደረሰን ዜና በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ጎንቦራ ወረዳ ህዝቡ አደባባይ ወጥቶ ተቃውሞውን እየገለጸ ነው። የደሞዝ ጥያቄን አንስታቸዋል፣ ተቃውሞ ማሰምታቸዋል የተባሉ ሰራተኞች ላይ የአገዛዙ ታጣቂዎች ጥቃት የከፈቱ ሲሆን በወረዳው ፖሊስ አዛዥ አማካይነት የእስር ትዕዛዝ መውጣቱን ተከትሎም ህዝቡ ከፍተኛ ቁጣውን እያሰማ እንዳለ ነው በደረሰን መረጃ ላይ የተመለከተው። ይህ በእንዲህ እንዳለ በአዲስ አበባ ህዝባዊ ስብሰባ መጠራቱ ታወቀ። አዲስ አበባ ትናገራለች በሚል መሪ ቃል በኢትዮጵያ ህዝብ አብዮታዊ ፓርቲ ኢሃፓ የተጠራው ታላቅ ህዝባዊ ስብሰባ ህዳር 7 ቀን 2018 በአዲስ አበባ ሚሌኒየም አዳራሽ ለማካሄድ የማሳወቂያ ደብዳቤ ለሚመለከተው የብልጽግና አገዛዝ አካል መግባቱን ፓርቲው ለአንከር ሚዲያ ገልጿል። ባለፉት 7 ዓመታት የብልጽግና ተቀናቃኝ የሆኑ እውነተኛ የተቃዋሚ ፓርቲዎች ምንም አይነት ሰልፍም ሆነ ህዝባዊ ተቃውሞ ፍጹም በተከለከለበት ሁኔታ የኢሃፓን ህዝባዊ ስብሰባ ጥሪ ከብልጽግናው አገዛዝ ምን አይነት ምላሽ ሊሰጠው እንደሚችል ከወዲሁ አነጋጋሪ ጉዳይ ሆኗል። ማንኛውንም አይነት ስብሰባ ለስልጣን ህልውናዬ አደጋ አለው የሚል ከፍተኛ ስጋት ውስጥ የሚገኘው ብልጽግና የፓርቲው የተለያዩ ክንውኖችን ሳይቀር ከማዕከላዊው መዋቅር ፍቃድ ውጪ እንዳይካሄድ ጥብቅ ውስጣዊ መመሪያ ባስተላለፈበት በዚህ ወቅት አዲስ አበባ ላይ ህዝባዊ ስብሰባን የመፍቀዱ ነገር አጠያያቂ እንደሆነ ከወዲሁ ለጉዳዩ ቅርበት ያላቸው ወገኖች እየገለጹ ነው። ምርጫ ቦርድ ከኢሃፓ የቀረበለትን የትብብር ጥያቄ በመቀበል ለአዲስ አበባ ከተማ አስተዳደር ተባበሯቸው የሚል የድጋፍ ደብዳቤ መጻፉም ታውቋል።